ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለቁርስ የሚሆን የጾም በርገር ልሰራ ነው። እዚህ ጋር ግብአቶችን ተጠቅሜያለሁኝ። የተጠቀምኳቸው ግብአቶች ግማሽ ኩባያ ለብ ያለ ውሃ፣ አንድ የሾርባ ማንኪያ ስኳር፣ አንድ የሻይ ማንኪያ እርሾ፣ አንድ የሻይ ማንኪያ ጨው፣ 3 የሾርባ ማንኪያ ዘይት አድርጌያለሁ። እንግዲህ እንደምታዩት እርሾ ኩፍ ብሎልኛል። 2 ኩባያ ዱቄቴን አድርጌ አቦካለሁ። በደንብ ሽት አድርገን እናቦከዋለን። ይህንን ይመስላል። ሊጤን አብኩቼ ጨርሻለሁኝ። ለ1 ሰዓት ክድና አድርጌ አስቀምጠዋለሁ። ሊጤ ኩፍ እስከሚልልኝ ድረስ ድንቼን አዘጋጃለሁ። እዚህ ጋር 5 ድንች አለኝ። ድንቼን ልጬ ከታትፌ እመለሳለሁ። ድንቼን ከታትፌ አጣጥቤ መጥቻለሁኝ። ምንድነው የማደርገው? ቀቅለዋለሁኝ። እዚህ ጋር ውሃ አፍልቻለሁኝ። እዚህ ድንቼን ቀቅላለሁ ማለት ነው። በደንብ ሙክክ ብሎ መብሰል አለበት። አሁን ይህን ያክል ደቂቃ ይያዝለት ማለት አልችልም። ያው ድንች የተለያየ ነው። አንዱ በ30 ደቂቃ ይበስላል፣ አንዱ በ1 ሰዓት። ጨው ላድርግበት፣ 1 የሻይ ማንኪያ ጨው። እዚህ ጋር ያሉኝ ነገሮች ምንድናቸው? ፐርስሊን አለኝ፣ የስጋ መጥበሻ እርጥቡ፣ ደረቁም አለ። ደረቁንም እናደርጋለን፣ ግን እርጥቡን መርጫለሁ እኔ። ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት። እነዚህን አጣጥቤ ከታትፌ ላጥጬ እመለሳለሁ። ድቅቅ አድርጌ ከታትፌ ተመልሻለሁ። ሚጥሚጣ 1 የሻይ ማንኪያ፣ አፍሬንጅ፣ ጨው፣ ሁሉም 1 የሻይ ማንኪያ ናቸው። ዘይት፣ አንድ ላይ እንቀላቅላቸዋለን። ይሄው ድንቼ እንደዚህ ቆንጆ ሆኖ በስሎልኛል። ቀዝቅዞ ነው የመጣው። ጥፍጥጬ ጨርሻለሁ። አሁን ምንድነው የማደርገው? ቅድም ያዘጋጀሁት ቃሪያ ምናምን አለኝ አይደለም፣ እዚህ ጋር ነው የማደርገው። ፍርኖ ዱቄት 2 የሾርባ ማንኪያ አደርግበታለሁ። ቀላቅዬ ጨርሻለሁኝ። እዚህ ጋር ምን አዘጋጅቻለሁ? የዳቦ ዱቄት፣ ፍርኖ ዱቄት አይደለም፣ ዳቦ ደርቆ ተፈጭቶ የሚቀመጠው ዱቄት አለ አይደል? እሱ ነው ይሄኛው። በምፈልገው መጠን ልክ አዘጋጀዋለሁ። ይሄው እንደዚህ አዘጋጅቼዋለሁ። እዚህ ጋር ምንድነው የማደርገው? የዳቦ ዱቄቱን እንደዚህ ሁሉንም እንደዚህ እናደርግና በመጥበሻ እንጠብሳቸዋለን። ታሪኬ ግሎልኛል። አሁን ምንድነው የማደርገው? ያዘጋጀሁትን ድንቼን ቆንጆ ሆኖ በስሎልናል። እንደዚህ እናወጣለን። ሁሉንም እንደዚህ እናበስላቸዋለን። ሊጣችን ከ1 ሰዓት በኋላ ያው ኩፍ ብሎልናል። ሊጤን እንደዚህ 5 ቦታ ከፋፍየዋለሁኝ። 5 ስለምፈልግ 5 ቦታ አድርጌዋለሁ። ይህንን ይመስላል። ፓትራዬ ላይ ደርድሬያለሁኝ። ለ20 ደቂቃ እንደዚህ ፓትራው ላይ ይቆያል። ለ20 ደቂቃ ቆይቼ ኦቭን ውስጥ ከትቼዋለሁ። 190 ዲግሪ ለ30 ደቂቃ አበስለዋለሁ። ቆንጆ ሆኖ በስሎልናል። ያው አውጣዋለሁ። ሳቴን ላጥፎ መጀመሪያ
ሰሊጥ ነው ይሄኛው። ቅድም አልተናገርኩም። ነጩን ሰሊጥ ነው የተጠቀምኩት። እስከሚቀዘቅዝልኝ ድረስ እንደዚህ ላልብሰው። ከቀዘቀዘ በኋላ በፌስታል ነው ሽፍን የማደርገው። ደርቋል። ለስለስ እንድልልኝ በፌስታል ቋጥሬ ያስቀምጠዋለሁ። ትንሽ ቀዝቀዝ ይበልልኝ። ለስለስ እንድልልኝ በፌስታል ከትቼዋለሁ። አሁን ሰላጣዬን ላዘጋጅ። ሽንኩርቴና ቃሪያ እንደዚህ ከትፍ ያለው ሰላጣዬንም አዘጋጅቻለሁ። እስከ ምንድን ነው የማደርገው? አቸቶ ትንሽዬ ጨው፣ ሚጥሚጣ፣ ከዛ ሰላጣዬን አደርጋለሁ። ቀጥዬ 2 ቦታ እቆርሳለሁ። ከቻፕ አደርጋለሁ። ሞስታርድ ቀብቼ ጨርሻለሁ። አሁን ያዘጋጀሁትን ሰላጣ አደርጋለሁ። ይህን ይመስላል። ጠብሼ ያዘጋጀሁትን ድንቼን አደርጋለሁ። በርገር ለምን የሆነ ቁርስ አዘጋጅተናል። ይህንን ይመስላል። ሌላ ቀን በሌላ ቪዲዮ እመጣለሁ። አመሰግናለሁ።